ይህ ሰውዬ ለምን የሚያለቅስ ይመስላችኋል? ሚስቱ ተገላበት ነው የሚያለቅሰው። ቆይ መጨረሻውን ስትሰሙ ለማመን ይከብዳችኋል። በጣም በመደነቅ ትሞላላችሁ። ዳንኤል ይባላል አሁን የሚያለቅሰው ማለት ነው። ሚስቱ ደግሞ ክሪስታል ትባላለች። 3 ልጆች ወልደው አብረው በፍቅር እየኖሩ ነበረ። በመሃል ግን ትዳራቸውን የሚበጠብጥ ነገር ተገኘ። የድሮ ፍቅረኛዋ ከረጅም ጊዜ በፊት የተለያየችው ፍቅረኛዋ ቴክስት እየላከ እያስፈራራ ባልሽን ዛሬ አየሁት፣ አንቺ ዴንቲስት ጋር ሄደሽ ነበር አየሁሽ፣ ባለቤትሽ መስሪያ ቤት አየሁት እያለ ፒክቸራቸውን ጭምር እያነሳቸው ይልክላታል፣ ቴክስት ያደርጋል እና ማስፈራራት፣ ዛቻ ምናምን በጣም እያከታተለ ይልካል። አንቶኒ ይባላል። የሚኖረው ዩታ ነው። እነሱ ደግሞ የሚኖሩት ኮሎራዶ ነው እና በጣም ብጥብጥ አረጋት። ደጋግማ ሪፖርት አረገች ለፖሊስ እና ኢንቨስቲጌት እየተደረገ ነበረ፣ በሂደት ነበረ እና የሚገርማችሁ ነገር ዳንኤል የሷ ባለቤት ቁልፍ ከቤታቸው ጭምር ቁልፍ እንደተሰረቀ እነሱ ሁለቱ የሆነ ጋራጃቸው ውስጥ ቁልፍ እያስቀመጡ ይቀባበሉ ነበረ። እሱ ስራ ሲሄድ እሷ ሄዳ የምታነሳው እንደዚህ የሚቀባበሉት ቁልፍ ነበረ። እሱ ሳይቀር ተሰረቀብንና ባካች ችግር ውስጥ ነን እያለ ባለቤቷም ለፖሊስ ሪፖርት ያደርግ ነበረ። ይሄ ሁሉ ነገር እየሆነ ከለታት አንድ ቀን ዳንኤል ባለቤቷ ፖሊስም እየተከታተላት ነው፣ በየቅርብ ክትትል እየተደረገላቸው ነው። እሷ ፈርታ ሁሉ ሽጉጥ ገዝታ ምናምን መዞር ጀምራለች እና መኪናዋ ውስጥ አለ፣ ቤቷ ስትሄድ ይዛ ትሄዳለች ምናምን፣ በቃ በፍርሃት ውስጥ ነበረች። ከዛ ዳንኤል ባለቤቷ መስሪያ ቤቱ ሆኖ ከስራ ቦታ ወደ ሚስቱ ሲደውል ቤት ነበረች። ሲደውልላት ደግሞ ሲደውል ስልክ አታነሳም። ከዛ ፖሊስ ጋር ይደውልና እባካችሁ ባለቤቴ ክሪስታል ምን እንደሆነች አላቅም፣ ስልክ እያነሳችልኝ አላቅም፣ ያለውን ኬዝ እናንተ እንደምታውቁት ነው፣ ቦይፍሬንዷ እየዛተባት እያስፈራራት ነው ያለው እና እባካችሁ ቤት ሂዱና አንኳኩታችሁ ቼክ አድርጉልኝ ይላል። ከዛ ቤት ሄደው ለማየት ሲሞክሩ ጋራጅ ውስጥ እሷ ተገላለች ማለት ነው። በጣም ያሳዝናል። ክሪስታል ተገላለች። የ3 ልጆች እናት ነች። በሚያሳዝን ሁኔታ እሷ ተገላለች እና ከዛ ቤተሰብ ይሰበሰባል፣ ፖሊስ በደንብ ይጠራራሉ ምናምን፣ በቃ ሁሉ ነገር በቃ የሚያስደነግጥ ይሆናል ማለት ነው እና እሱም ከስራ ቦታ ይመጣል፣ እንደምታዩት ያለቅሳል፣ ያነባል፣ ምን ይላል እና ፋይናሊ በደንብ ኢንቨስቲጌት መደረግ ጀመረ ማለት ነው። ይሄ ቦይፍሬንድ መጀመሪያ ኢንቨስቲጌት እያደረጉ ነበረ፣ ግን አሁን በትክክል በቃ የቦይፍሬንዷ ጋር ያለበት ድረስ ዩታ ድረስ መሄድ አለባቸው። ኤቭሪ ነገር ሁሉ ነገር በዲቴል መታየት ስለነበረበት ሲያዩ ያ ሰው ኤክስ ቦይፍሬንዷ በቃ ረስቷት የራሱን ኑሮ እየኖሩ ብሎክ ከተደራሩ ቆይተዋል እና